الشيخ إبراهيم توفان البريزيدنت የተከበሩ ሼክ አብዱልከሪም ሼክ በድረዲን የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚዳንት የተከበሩ ሼክ ሱልጣን ሐጂ አማን አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት የተከበሩ ሼክ አሊ ሙክታር የኦሮሚያ ከፍተኛ ምክር ቤት ፕሬዚዳንት ክቡር ሼክ ሙፍቲያችን ዶክተር ጀላል ኸድር የወጣቱ አዲሱን ኃላፊነት ተረክበው ትውልዱን ወደፊት ለማሻገር የሚሰሩት ወንድም ኡስታዝ ሀይደር ኸድር፣ እዚህ የተገኛችሁ ዱዓቶች፣ መሸይኾች፣ ዑለሞች፣ የመንግስት የስራ ኃላፊዎች፣ የፓርላማ ተወካዮች፣ ትልልቅ ኃላፊነት ያለባችሁ ትናንት ስለ ወጣቱ ስትጨነቁ፣ ትናንት ስለ ሀገር ስታስቡ፣ ሀገርን ለማሻገር አሻራችሁን ስታስቀምጡ የነበራችሁ ትልልቅ ወንድሞቻችን፣ እህቶቻችን፣ እናቶቻችን ሁላችሁ እንግዲህ በዛሬው ዕለት ይህ ይፋ የመመስረቱ ስርዓት እየተነገረለት ያለው የኢትዮጵያ ሙስሊም ወጣቶች ካውንስል ዛሬ ሆነ ሊሆን የጠቅላይ ምክር ቤቱ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር ነው ይህ ወጣት ካውንስል የተመሰረተው። በቀጥታ የፕሬዚዳንቱ ተጠሪነት ነው የተመሰረተው። በዚህ አጋጣሚ እንግዲህ የተከበሩ ሼክ አሊ ኢብራሂም ፕሬዚዳንቱ ይህ ወጣት ካውንስል እንዲመሰረት ትልቁን ኃላፊነትና ድርሻ ወስደው ይሄ መጅሊስ የእስልምና ጉዳይ ተቋም ዛሬ ላይ በትክክል ተቋሙን እየገነባ ነው ተብሎ የሚታሰበው ወጣቱ መሰረት ሲኖረው ነው እና ኃላፊነቱን የሚሸከም ነገን የሚያውቁት ሙስሊሙ ማህበረሰብ ሸክም የሚቀንስ ስለ ትውልዱ ከፊቱ መምራት የሚችል ኃይል መፈጠር ስላለበት ትልቁ ኃላፊነት እዛ ላይ ነው ብለው ነበር። በትኩረት ሰጥተን በዚህ ጉዳይ ላይ እየለፋንበት የአላህ ፍቃድ ሆኖ ዛሬ ላይ በዚህ ባማረ መልኩ ስለ ሙስሊሙ የሚጨነቁ ስለ ትውልዱ የሚያስቡ በሁለንተናዊ ብቃታቸው ከፊት መቆም የሚችሉ ወጣቱን በተሟላ ማንነት በዕልም ብቃታቸው፣ በአካዳሚ ብቃታቸው ባላቸው የተለያየ ስራ ኃላፊነት ሁለንተናዊ ነገር ይሸፍናሉ፣ ብዙዎቹን ወደፊት ይዘው ማምጣት ይችላሉ ብሎ ታስበው እነዚህን መሪዎች ከፊት እንዲመጡ የተደረገ ዛሬ ዕለት ይህንን በማየታችን ደስተኞች ነው። እንግዲህ ካለፉት ታሪኮቻችን አንጻር እስልምና ሲታወስ፣ እስልምና ሲዘከር፣ እስልምና የትናንት ማንነቱ ሲነሳ ከመሰረቱ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጀርባ እነዛ ውብ የሆኑ ወጣቶች የታሪካችን አሻራ ማሳያዎች እስልምና ታሪክ ውስጥ ፈርቀዳጅ የሆነውን ዲኑ ወደፊት እንዲራመድ ትልቁን ድርሻ የተወጡት ወጣቶች ነበሩ። ዛሬ ድረስ ስማቸው ሲወሳ እነ ሙስዓብ ብን ዑመይር አወሉ ሰፊሩ ፊል ኢስላም በእስልምና አምባሳደርነት ትውልድን ለመቀየር ማህበረሰብን ለማንቃት እምነቱን ለማሳወቅ ከፊት ለፊት መቆም የቻሉት እነ ሙዓዝ ብን ጀበል የመሳሰሉ የዚህ ኡማ ፈቂህ የተባሉ ወጣቶች እድሜያቸው 20 ዓመትን ሳይሻገር ነበር ትልልቁን ኃላፊነት ይዘው ኡማውን በሚገርም ሁኔታ ይመሩት። ዛሬ አራቱም የኢትዮጵያ አቅጣጫዎች በተለያየ ኃላፊነትና በተለያየ ድርሻ ውስጥ ያላቸው ወጣቶች ለዚህ መመስረት እውን ለሆነው የኢትዮጵያ ሙስሊም ወጣቶች ካውንስል መድረክ እንድትገኙ ሲደረግ ዛሬ ትናንት ታሪካችን አሻራ ማሳያ የሆነው የእስልምና መሰረት በወጣቱ የተጠበቀ በወጣቱ የተሻገረ በወጣቱ ነገውን ብርሃን ማድረግ የቻለ ዲን ነውና እዚሁ በሀገራችን ታሪክ ውስጥ ማሳያ የነበሩት እንደ ታላቁ መሪያችን እንደ ኢማም አሕመድ አልጋዚ አላህ ስራቸውን እንደላቸውና በወጣትነት ዕድሜ ውስጥ በሚገርም ብቃት በሚገርም የመሪነት ኳሊቲ በሁለንተናዊ ማንነት ቁርአንን ከፊት አድርገው የወጣት ቻገር በወጣት መሪዎች ምን ያክል ለብዙዎች ተስፋ መሆን የምትችል ሀገር መገንባት እንደምትችል አሳይተው ነው። በኢትዮጵያ ሙስሊሞች የለውጥ እንቅስቃሴ ትግል ሂደት ውስጥ የወጣቱ ድርሻ ትልቅ ነው። የትናንት ውስጣችን የሆነ የድምፃችን ይሰማ እንቅስቃሴ እንደ ሀገር እንደ ማህበረሰብ ዛሬም ድረስ እያየን ያለነውን ለውጥ በሀገር ደረጃ የመጣውን ውጤት ትልቁን ድርሻ ይዞ ፈርቀዳጅ ሆኖ አምባገነን ፊት ከታንክ ፊት መቆም የቻለ ለሰላማዊ ትግል ተምሳሌት የሆነ በዚህ ሂደት ውስጥ ብዙሃኖች ስማቸው የማይወሳ የማይታወቁ ብዙ ወጣቶች ዋጋ ከፍለውበታል፣ አካላቸው ጎድለዋል። እናቶቻችን፣ ወንድሞቻችን፣ ታላላቆቻችን በብዙ ስቃይ ውስጥ አልፈዋል። ብዙዎቹ ደግሞ ለዚህ ክብር ሲሉ ለዚህ ግማ ከፍታ ሲሉ ወይም በሸሂድነት ተሸጋግረዋል። ያ የትናንት ታሪካችን የዚህ ወጣት ብስራት የዚህ ወጣት ብርሃን ማሳያ መገለጫ ዛሬ ላይ የሽግግር ምዕራፍ ብለን አስባለሁ። አሁንም ይህንን ወጣት ለፊት የሚያሻግረው ስለ ሀገር የሚያስብ ስለ ትውልድ የሚጨነቅ
በተለያየ ማንነት ውስጥ የወደቀውን ወጣት ሊያነሳ የሚችል ዛሬ አስፈሪ ጊዜ ውስጥ አለን። ወጣቶቻችን በከፍተኛ ደረጃ ራስን በማጥፋት ሂደት ውስጥ ትልቁ ቦታ ያላቸው ወጣቶች ናቸው። ሀገርን ያስደነግጣል፣ ማህበረሰብን ያስፈራል። ሁለንተናዊ ዝግጅታችንን ሁለንተናዊ ውልደታችንን ስንመለከት ከፊት ሆነው የሚኖሩት ወጣቶች ናቸው። ለምን እዚህ ደረጃ ያደረስን ጥያቄ ወደኛ ነው የሚመጣው። ለዚህ ነው ይህ የወጣት ካውንስል በፈታኝ የታሪክ ምዕራፍ ውስጥ ነው ዛሬ ሽግግሩን ለማብሰር አዲሱን ትውልድ ወደፊት ሆኖ ለመምራት እጅ ለእጅ ተያይዞ በአንድነትና በጋራ ማንነት ውስጥ የእስላምን ከፍታ ዲኑ በእኛ ማንነት ውስጥ የተፈጠርንለትን ዓላማ ለማሳካት ትልቁን ድርሻ ይዞ በእስላማዊ ስነ ምግባር በእስላማዊ መርህና መመሪያዎቻችን በሁለንተናዊ ማንነት ሙሐመድ ሰለላሁ ዐለይሂ ወሰለም 5 ነገሮች በፊት 5 ነገሮችን ያዙ ብለው እንዳሉ ትልቁ ድርሻ የሚሰጠው ወጣት ነው። ወጣት በተሟላ ማንነት ውስጥ እስልምናን በትክክለኛውና በሁለንተናዊ ማንነት ተመርቶ የወጣትነት ጊዜውን በአግባብ ተጠቅሞ ለዚህ መከፈል የሚገባውን ዋጋ ለመክፈል ወስኑ ሁሉ ነገሩን በዚህ መሰረት ውስጥ ማድረግ ከቻለ እንደ ዲን ከፍታ ላይ ይገኛል። እንደ ማህበረሰብ ወደፊት ይሻገራል። እንደ ሀገር ተስፋ ይኖራል። ዛሬ ቅድም ሲገለጹ በነበሩት ቁጥሮች ውስጥ ከፍተኛውን የሆነውን የወጣት ቁጥር የያዘው የሀገራችን መገለጫ የሆነ ወጣት ነው። ከ7% በላይ የሆነ ይህ ወጣት መዳኑ ለሀገር መዳን ነው፣ ለማህበረሰብ ከፍታ ነው፣ ለዲናችን ተስፋ ነው። ይህ ወጣት መበላሸቱና መንቀሳቀሱ ለሀገር ውድቀት ነው፣ ለማህበረሰባችን ስጋት ነው። እንደ ኡማና እንደ ዲን ደግሞ የክስረታችን መገለጫ ማሳያ ነው። ያን ታሪክ ምዕራፍ ለማስተካከል ያን የተበላሸ መንገድ ለማሳመር ነው ዛሬም እጅ ለእጅ በመያያዝ መሰረታዊ የሆኑ ጉዳዮቻችንን ቁርአን ወስዱና መሰረት አድርገን በአንድነት ተጉዘን እንደ ሀገር ማሳየት ዛሬ እዚህ የተሰበሰበ ወጣት ስለ ኢትዮጵያ አይደለም ስለ አፍሪካ መብቃት የሚችል ወጣት እንደሆነ እናምናለን። ይህ ወጣት ትክክል አቅሙን ከተጠቀመ ኃላፊነቱን ካወቀ ግዴታውን ከተረዳ የካውንስሉ ሁልጊዜ ስራዎቻችን ተቋምን መሰረት አድርገው በተቋም ተጠናክረው አቅም ይዘው የተሻለ ማንነት ለመውጣት እንዲችሉ ለማድረግ ነው። ስለዚህ የካውንስል ሲመሰረት ከፊት የቆሙት እነዚህ ወጣቶች ቢሆኑ የኢትዮጵያ ሙስሊም ወጣቶችን ታሳቢ አድርጎ ነው። ወንዱንም ሴቱንም እጅ ለእጅ በመያያዝ ነው ነገ ጋር አድርገን ይሄን ለውጥ የምናሻገር። አገር በፈተና በምትወድቅበት ጊዜያቶች ውስጥ ተስፋ የሚሆኑ በስነ ምግባር የታነጹ ለሀገር ስጋት ያልሆኑ አገርን በሁለንተናዊ ከፍታ ውስጥ ማሻገር የሚችሉ ምክንያቱም እምነታቸው ዲናቸው የሚያዛቸው ያስለሆነ ፍትህን መርህ አድርገው በደልን የሚጠየፉ አላግባብ የሆነ ግፍን የሚቃወሙ ስለ መብታቸው ከፊት የሚቆሙ የማይደራደሩ ዲናቸው ከማንነታቸው ከነፍሳቸው በላይ ውድ የሆነ ወጣቶች በታሪካችን አሻራ መገለጫ ያላቸው ዛሬን በዛሬያቸውን በትናንት ላይ ነጋቸውን በዛሬ ላይ የሚገነቡ ኃላፊነት የገባቸው ወጣቶችን ከፊት ለማሰለፍ የተደረገ ጥረት ነው። ስለዚህ የእስልምና ታሪክ ማሳያችን ከመሳሰለት ትውልድ ጀምሮ እስከ ዛሬ ትውልድ ትናንትና የተፈጠረ የድምፃችን ይሰማ እንቅስቃሴ በዚህ ታሪክ አሻራ ሂደት ውስጥ ያለፈ ወጣት ዛሬ ደግሞ የተሻለ የተቋም ግንባታ መሰረት በሚጣልበት ሂደት ውስጥ ትናንት ግፍን ተጠይፎ በደልን ተቃውሞ ከአምባገነን ፊት የቆመ ወጣት በሰላማዊ መልኩ የተጀመረውን ነው ውጤታማ አድርጎ ለመጓዝ ኃላፊነቱን ለመሸከም ቃል ኪዳኑ በዚህ መሰረታዊ በሆነች የሙስሊሞች የአንድነት የጋራ የሆነ ስብስብ መሰረታ ላይ እጅ ለእጅ ተያይዞ ወደፊት ለመሸጋገር በመሪዎቹ ቃል የሚገባበት ቀን ነው ብዬ አስባለሁ። ዛሬ ፈተናዎች ወይም ችግሮች ተወግደዋል። እንደ ማህበረሰብ መድረስ የሚገባን ቦታ ላይ ለመድረስ ብዙ ጥረት፣ ብዙ ትግል፣ ብዙ እንቅስቃሴ ይፈለጋል። ለዛ መሰባሰባችን ከትንንሽ ጉዳዮች ወጥተን በጋራ ጉዳዮቻችን መያያዛችን መሰረታዊ ነገር ነው። ይህን ኃላፊነት ለመወጣት ዛሬ የወጣት ካውንስሉ ከፊት ቆሟል። እኛም እጅ ለእጅ ተያይዘን ከኋላ ብለን ይሄን መብት የማስከበር የሙስሊሙን ጥቅም በማምጣት እንደ ሀገራዊ ተሳትፏችንን በማሙላት ለሀገር የሚበጁ ነገሮችን በመስራት ሀገር ላይ በጥቅም ፈተናዎች በመታገል በተቃራኒ ዛሬ በተለያየ ማሊያ ራሳቸውን እየቀየሩ በምን ሁኔታ ሊረቁ እንደሚችሉ በማይታወቁ ሰዎች የተለያየ ፈተና ሊመጡ ቢታሰቡ ዛሬ ምላሽ ያለው ወጣት አለ። ምላሹን ባንደበት አይደለም የሚመልሰው፣ ምላሹን በጽሁፍ አይደለም የሚገልጸው፣ ምላሹን በንግግር አይደለም የሚያሳየው፣ ምላሹን በተግባር በስራ ትናንት አይደገምም። የተበላሸ መልሶ ወደኋላ ሄደ ያስተካከልነው ወደ ተሻለ ምዕራፍ እያሸጋገር የተሻለ ተቋም እየገነባ
ከፊት ይዘን ሀገርን ማህበረሰብን እኩል ባደረገ የሙስሊሙን ተጠቃሚነት ከፍ ባደረገ ሀገር ላይ በሚኖረን ድርሻ ተጠቃሚነታችንን ባሳደገ መልኩ እጅ ላይ ተያይዘን ወደፊት እንራመዳለን የሚል መርህ ይዘን ነው እዚህ መድረክ ላይ ቆሙ። ትናንታችንን እያሰብን የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ወሲያዎችን እያስታወስን ረሱሉ ዐለይሂ ወሰለም በፈተናው ጊዜ ካጠገባቸው የነበሩት ወጣቶች እያስታወስን ዛሬ ሰፊሩል ኢስላም ያስፈልጋል። ፈተናው በዛበት የሶሻል ሚዲያ ውጥንቅጥ ባጣበት ትውልዱ ለተለያየ ስነ ምግባር እውቀት በተዳረገበት ጊዜ ዲኑን የሚያስታውሱት መሰረቱን የሚያሳዩት ሱናውን የሚያስተምሩት ቁርአንን በረህ የሚያሳዩት በስነ ምግባር ከፍታ ላይ የሚያቆሙት መሪዎችን ይፈልጋል። ለዚህም ማንም አይመጣም። ይሄ ትውልድ ነው ነገ ምስክር ሆኖ አላህ ፊት የሚጠየቀው የሚቀርበው። ለዛ ቃል ኪዳናችን የምንገባበት ታሪካዊ ዕለት ነው። በዚህ ቀን ስለተገናኘን ደስተኛ ነን። አሁንም ተስፋችን የበለጠ የሚለበልብበትን ውጁህ ሸባብ በጣም የሚያምሩ የተዋቡ ፊቶችን እያየን ነው። ኢንሻአላህ ኡማው ከፍታ ላይ ይገኛል። ዛሬ በተሻለ ነገር ውስጥ እንቆማለን ብዬ አምናለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. الله أكبر.